እንደምን አላችሁ ልጆች ይህ የአቡነ ጴጥሮስ ሐውልት ነው። በአገራችን በኢትዮጵያ ዋና ከተማ በአዲስ አበባ ይገኛል። ልጆች አቡን ትልቅ የቤተ ክርስቲያን አባት የሚጠራበት የክብር ስም ነው። እናንተ የምትወዱት አባታችሁን አባዬ እንደምትሉ ትልቅ የቤተ ክርስቲያን አባት ደግሞ እንዲሁ ለምሳሌ አቡነ ጴጥሮስ፣ አቡነ ተክለ ሃይማኖት፣ አቡነ ኤልያስ፣ አቡነ ሰላማ ሌሎችም እየተባለ ይጠራል። ልጆች የአቡነ ጴጥሮስ መታሰቢያ ሐውልት የተሰራበትን ምክንያት ታውቃላችሁ? ጎበዞች ጥሩ ብላችኋል። ታሪኩ እንዲህ ነው። ከብዙ ዓመታት በፊት የጣሊያን መንግስት የኢትዮጵያን ሕዝብ የበታች አድርጎ ለመግዛትና የኢትዮጵያን ሀብት ለራሱ ለመውሰድ ፈለገ። ከዚያም በሚስጢር ብዙ ጠበንጃ፣ ጥይት፣ መድፍና መትረየስ አዘጋጅቶ ኢትዮጵያን ወረረ። የጣሊያን ወታደሮች ያልተዘጋጁትን ብዙ ኢትዮጵያውያን በጭካኔ በመግደል የኢትዮጵያ ዋና ከተሞችን ያዙ። በጣሊያኖች ከመገደል የተረፉ ብዙ ኢትዮጵያውያን ደግሞ ለጣሊያን መንግስት በበታችነት አንገዛም በማለት ወደ ጫካ ገቡ። ይህ ወቅት ለኢትዮጵያውያን የመከራ ጊዜ ነበር። ሁሉ ነገር ተስፋ አስቆራጭም ይመስል ነበር። በዚህ ጊዜ አቡነ ጴጥሮስ የሃይማኖት አባት ነበሩ። አቡነ ጴጥሮስ የጣሊያንን ወታደሮች ጠበንጃ፣ መድፍና መትረየስ ሳይፈሩ ጣሊያኖች ኢትዮጵያን ለቀው እንዲወጡ ነገሯቸው። ጣሊያኖች ግን አንወጣም አሉ። አቡነ ጴጥሮስንም አሰሯቸው። አቡነ ጴጥሮስ ግን ቢታሰሩም የኢትዮጵያ ሕዝብ ለጣሊያኖች እንዳይገዛ በሃይማኖታዊ ቃል አጠንክረው ይናገሩ ነበር። የኢትዮጵያ ሕዝብ ተባብሮ ጣሊያኖችን በመቋቋም አገሩን ነፃ እንዲያወጣም ያበረታቱ ነበር። አቡነ ጴጥሮስ ትልቅ የእምነት ሰው ስለነበሩ የኢትዮጵያ መሬት እንኳን ለጣሊያኖች እንዳትመቻቸው ነገሯት። የጣሊያን ወታደሮች የአቡነ ጴጥሮስን ድፍረትና ጀግንነት ሲመለከቱ በጣም ፈሩ፣ ተንቀጠቀጡ። የአቡነ ጴጥሮስን ጀግንነት አይተው ሌሎች ኢትዮጵያውያን እንደርሳቸው በጀግንነት ከተነሱ አለቀልን አሉ። ስለዚህ ሌሎች ኢትዮጵያውያን የአቡነ ጴጥሮስን ቃል እንዳይሰሙ፣ የሰሙ ደግሞ እንዲፈሩ የጣሊያን ወራሪዎች አቡነ ጴጥሮስን ቶሎ ብለው በጭካኔ በብዙ ጥይት ደብድበው ገደሏቸው። አቡነ ጴጥሮስም በዚህ አይነት ለሀገራቸው በጀግንነት ተሰዉ። ይሁን እንጂ የጣሊያን ወራሪዎች እንዳሰቡት አልሆነም። የኢትዮጵያ ሕዝብ የአቡነ ጴጥሮስን ቃልና መስዋዕትነት ሰማ። ሰምቶም ቀፏቸው እንደተነካባቸው ንቦች የሚናደፉ አያሌ ጀግኖች አፈራ። እነዚህ ጀግኖች ኢትዮጵያውያንም በመተባበር ጨካኞችን የጣሊያን ወራሪዎች ጠንክረው በመዋጋት ኢትዮጵያ አስወጧቸው። ኢትዮጵያ ሀገራችንም በዚህ አይነት ነፃ ለመሆን ቻለች። ከነፃነት በኋላ ለአቡነ ጴጥሮስ መታሰቢያ እንዲሆን ይህ ሐውልት በስማቸው ተሰራላቸው። እኛም ይህን ሐውልት ባየን ጊዜ ስለ ሀገር ጥቅም፣ ስለ ነፃነትና ስለ ነፃነት ዋጋ፣ ስለ ጀግንነትና ስለ መስዋዕትነት እንማራለን። በእኛ ተራ ለሀገራችን ምን ማድረግ እንደሚገባን እናውቃለን። ልጆች አቡነ ጴጥሮስ በጥይት ተደብድበው የተገደሉበትን ቦታ ታውቃላችሁ? ጎበዞች ትክክል ነው። አቡነ ጴጥሮስ የተሰዉት በዚህ መታሰቢያ ሐውልታቸው በቆመበት ስፍራ ነው። በዚህ ምክንያት ሐውልቱና ሐውልቱ የቆመበት ቦታ ዘርና ሃይማኖት ሳይለይ ለሁሉም ኢትዮጵያዊና ነፃነታቸውን በመስዋዕትነት ላስከበሩና አሁንም በትግል ላይ ላሉ የዓለም ሕዝቦች ያላቸው ትርጉም እጅግ ከፍ ያለ ነው። አቡነ ጴጥሮስም በዚህ አይነት ሲታወሱ ይኖራሉ። ልጆች ስለ ሌሎች ሐውልቶችና ስለ ሌሎች ጀግና ኢትዮጵያውያን ታሪክ ደግሞ በሌላ ጊዜ ይዘንላችሁ እንቀርባለን። ለዛሬ በዚሁ አበቃን። ደህና ሁኑ ልጆች፣ ደህና ሁኑ።